እንኳንኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ ويغفر ما دون ذلك لمن يشاء ደረሶቹ ከፊሎቹ እንደታጠቡበት ከፊሎቹ እንደጠጡት ከሱ ደረሳ መካከል የሆነው ኢብኑ ከሲር البداية والنهاية የሚለው ኪታብ ላይ ጽፎታል በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ ያየን ያለነው እዚህ ጋር እንታሰምሩበት እንፈልገው እነዚህ ሰዎች መርጦ አልቃሽ ናቸው የሚቆረቆሩት ለዲኑ አይደለም ለሸሪዓው አይደለም ለዲን ለሸሪዓ የሚቆረቆሩ ቢሆን ኖሮ ኢብኑ ተይሚያ ደረሶቹ ያደረጉት ድርጊት ወይንም ተግባር እስከ ዛሬ ድረስ በተቃወሙት ነበር አንድም ቀን ግን ተፍሸው ያውቁ አንድም ቀን አንስተው ያውቁ ሰላም እንደናችሁ ዛሬም እንደተለመደው እንቅጭንቅጫን ጀምሯል በዛሬው ፕሮግራማችን ስለ ሁለት ሰዎች እውነቱን እናወራለን ሐቁን እናወራለን እነዚህ ሁለት ሰዎች እንግዲህ ሰሞኑን በሙፍቲ ሞት ጉዳይ የተናገሯቸው ንግግሮች በጣም ብዙ ሙስሊሞች ዘንድ መነጋገሪያ ሆነው ነበር እነሱም እንግዲህ ያሲን ኑሩና ካሚል ሸምሱ ናቸው ያሲን ኑሩም ካሚል ሸምሱም ኹጥባ የጁማዓ ኹጥባ ላይ ቆመው በተናገሩት ንግግር ምክንያት ነው በጣም ብዙ ሙስሊሞች ተበሳጭተው ተናደው ምላሽ ሲሰጡባቸው የነበሩት ማለት ነው እንደ እንቅጭንቅጫን ባለፈው ቪዲዮአችን እንግዲህ ያሲን ኑሩ በተናገረው ግማሽ ንግግር ዙሪያ ምላሽ ሰተንበት ነበር እሱም እንግዲህ ሙፍቲ ከተቀበሩ በኋላ ሰዎች ቤተሰቡ መጅሊሱ ወይንም የነሱ ሰዎች ቤተሰቦቻቸው ጋር ወዳጆቻቸው ጋር ተነጋግረው መፍትሄ ይስጡ የሚለውን ንግግር በተመለከተ ምላሽ ሰተንበታል እንዴት ሙፍቲ ወጣው ሌላ መቃብር ይቀበሩ ትላለህ የሚል ምላሽ ሰተንበታል ይሄንንም እንድንል ያስገደደን ነገር እኛ ምንፈልገው ኮልፌ መቃብር እንዲቀበሩ ነው ስላለ ነው የተቀበሩት ቤታቸው ነው ከቤታቸው ወጣው ኮልፌ ቢቀበሩ እኛዛ ዱዓ እናደርግላቸዋለን ብሎ ተናግሮ ስለነበረ እንግዲህ እኛም ምላሽ ሰተናል ዑለማዎቻችንም ተገቢው ምላሽ ሰተውበታል ነገር ግን ከዚያ በተጨማሪ ከዚህ ንግግሩ በኋላ የተናገረው በጣም መርዛማና ከባድ ንግግር አለ ከሱ በተጨማሪ ደግሞ ካሚል ሸምሱም የተናገረው ከሸሪዓችን ጋር የሚያخالف ትክክል ያልሆነ ከዚያም በተጨማሪ ደግሞ የሙስሊሞችን እንዲሁም የሙፍቲን ክብር ዝቅ የሚያደርግ ንግግር አለ ሁለቱንም ንግግራቸውን እንሰማና እኛ ሸሪዓዊ ምላሽ ሰተን የራሳችንን ውሳኔ የራሳችንን ነጥብ ይዘን እንለያያለን እንግዲህ መጀመሪያ ይሄንን የካሚል ሸምሱን ንግግር እናዳምጥ ነፍስን ከመግደል በላይ ዝሙት ከመስራት በላይ ከመስረቅ በላይ ሽርክ ነው ሌሎችን አላህ ለፈለኩት ሰው አፉ ለዋለሁ እምረዋለሁ ብለዋል ويغفر ما دون ذلك لمن يشاء ኢማጂን ኹጥባ ያረገ ነው ሰዎችን አስተምራለሁ ብሎ ወጥቷል ማስረጃ ሲጠቅስ ቁርአንን አስተካክሎ መቅራት አለበት ካሚል ሸምሱ ግን ويغفر የሚለውን እሱ ግን ሲያነባይታችሁ ከሆነ ويغفر ብሎ ቁርአኑን ቀይሮ ነው የተናገረው ወይንም ደግሞ ያነበበው ወይንም ደግሞ የቀራው ይሄ ደግሞ حرام ነው ትክክል አይደለም አንድ ሰው መስረጃ ሲጠቅስ መጀመሪያ እሱ የሚጠቅሰው ነገር ማወቅ አለበት መረዳት አለበት እኔስ ግን እንደዚህ አይነት ስህተቶች የመጀመሪያ አይደሉም በእያንዳንዱ ንግግሮቻቸው ላይ ሁሉም ላይ እንደዚህ አይነት የቁርአን ግድፈቶች እናገኛለን ያነባበብ ግድፈቶች እናገኛለን ቁርአንን እንደፈለጉ ይሰባብራሉ እንደፈለጉ አድርገው ይቀራሉ ሃይባ ይላቸው እንግዲህ ቁርአንን አስተካክሎ መቅራት የማይችል ሰው ነው እንደዚህ ኡማውን የሚያስከፍረው መሻይኾቻችንን የሚያስከፍሩት ማለት ነው እኔስ ግን ሙሉ ንግግሩን ሰምተን ያሲን ኑሩንም ንግግር ሰምተን በሁለቱ ንግግራቸው ላይ እኛን ምላሽ እንሰጣለን በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ ያየን ያለነው ጅን ምንስም ሷሊሖቻቸው የታዘዙት አላህን አንዳርገው እንዲገዙ ነው እንኳንኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ እንዴት አይነት አእምሮ በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም ኦኬ እንግዲህ ወደ ፖይንታችን ስንመጣ ሁለቱንም ቪዲዮ ስላየን ሁለቱም ተመሳሳይ ነገር ነው የሚያወሩት ወደ ካሚል ሸምሱ ስመጣ ካሚል ሸምሱ እነዚህ ሰዎች ሽርክ ላይ እንደሆኑ ነው እየተናገረ ያለው በዚሁ ንግግሩ እነዚህ ሙፍቲ አርፈውበት የነበረውን አልጋ ወይንም ሰሌን
እንዲህ ሲዳብሱ የነበሩ ሰዎች እንደከፈሩና በአላህ ላይ እንዳሻረኩ ነው ሲናገር የነበረው ምክንያቱም ጠቀስኩ ያለውም የቁርአን አያ ከንግግሩ ጋር ያው ግልጽ ነው እንዳልኳችሁ አማርኛ ነው የሚያወራው እንግባባለን ያሲን ኑሩ ደግሞ አፉ ሚሸት ከሰማችሁት አፉ ሚሸት ሰውነቱ ሚሸት ሙቶ የኛን ዱዓ የሚፈልግ ሰው እኛን ሊጠቅም ወይንም ደግሞ እኛ እንድንጠቀም ሰበብ ሊሆን አይችልም ነው ሁለቱም እየተናገሩ ያሉት ይሄንን ንግግር ነው ማለት ነው እነዚህ ሰዎች መርጦ አልቃሾች ናቸው እላለሁ መርጠው ነው የሚያለቅሱት ምክንያቱም ሼኻቸውን ኢብኑ ተይሚያን ይሄ የውሃቢያ አመለካከት የመሰረተው እሱ ነው መጀመሪያ ያው እንዲህ አይነት አይዲዮሎጂዎች አመለካከቶች መምጣት የጀመሩት በሱ ነውና በጣም ሲያሞግሱት ታያላችሁ ይሄ ኢብኑ ተይሚያ የሚባለው ሰው ዑለማዎች በጊዜያቸው ከእስልምና መስመር ወጥቷል ብለው ሁክም ያደረጉ ኢጅማዕ ያደረጉበት የወሰኑበት በዘመኑ ያሉትም ሱልጣኖች እንግዲህ በዚህ ጉዳይ ላይ የተለያዩ ስሮችን ሲያስሩት የነበረ ሰው በሙስሊሞች መካከል በጣም ከባድ ክፍፍሎችን ሲፈጥር የነበረ ሰው ቁርአን በግልጽ የመጣበትን ሁክም ተቃርኖ ከቁርአን በተቃራኒ ሲቆም የነበረ ሰው በተለይ ለምሳሌ በጀሃነም መጥፋት ዙሪያ ያው ቁርአን በግልጽ ጀሃነም እንደማጠፋ ይናገራል እሱ ግን በዚህ አገልባጭ ነው የሚናገረው በአላህ መጀመሪያ የለውም በሚለው ሐሳብ ዙሪያ አርሽም መጀመሪያ የለውም የሚል ሐሳብ ይናገራል ኢብኑ ተይሚያ እንዲህ አይነት የፍልስፍና ሐሳቦች ስላሉበት ዑለማዎች በዘመኑ ያሉ ዑለማዎች ከዘመኑ ከሱ በኋላ የመጡትም ዑለማዎች ሙስሊሞችን እንደማይወክል ሼኹል ኢስላምም እንዳልሆነ ከእስልምና እንደወጣ ተናግረዋል ይሄ የኔ ንግግር አይደለም በጊዜው የነበሩ ዑለማዎች በሙሉ ከሱ በኋላ የመጡ ዑለማዎች በሙሉ ያሰመሩበት ንግግር ነው ይሄ ማለት ነው እነሱ የሚከተሉት ይሄንን ነው በእያንዳንዱ ትምህርታቸው ዙሪያ ላይ የሚጠቅሱት እሱን ነው በየመስጂዳቸው የሚያስተምሩት የሱንና የደረሳውን ያው በጊዜ በዘመን አይገናኙም በአመለካከት ግን አንድ ናቸው መሐመድ ኢብኑ አብዱል ወሃብ የሁለቱን ሰዎች ኪታብ ነው በየመስጂዱ የሚያቀሩት በየመስጂዱ የሚያስተምሩት በየኹጥባው ሸኾቻቸው እነሱ ናቸው እኔ የምለው አይደለም እነሱ የሚቀበሉት ነው ይሄ የነገርኳችሁ ለምንድን ነው ዛሬ ሙፍቲ ላይ ሰዎች ያረፉበትን ሰሌን ሲዳብሱ ሽርክ ነው አፉ የገማ ሰው ሬሳ የሆነ ሰው የሞተ ሰው በረካ አለው ብሎ ማሰብ እንግዲህ ሽርክ ነው የሚል ንግግር ነው የተናገሩት ሼኻቸው ኢብኑ ተይሚያ ካለፈ በኋላ ወይንም ከሞተ በኋላ ጀናዛ ወይንም አስክሬኑ የታጠበበትን ውሃ ደረሶቹ ከፊሎቹ እንደታጠቡበት ከፊሎቹ እንደጠጡት ከሱ ደረሳ መካከል የሆነው ኢብኑ ከሲር አልቢዳየቱ ወኒሃያ የሚለው ኪታብ ላይ ጽፎታል ኢማጂን እንግዲህ ከቀደምት ደረሶቹ መካከል ከዋና የሱ ደረሶች መካከል በጣም ዋና የሚባሉ እንዲሁም ደግሞ ከሚከተሉት ህዝቦች መካከል አስክሬኑ የታጠበበትን ጀናዛው የታጠበበትን ውሃ የጠጡ አሉ እንግዲህ የጠጡ ማለት ነው የታጠቡበት አሉ ይሄንን እንግዲህ ከኢብኑ ተይሚያ በረካ ፈልገው ከዚያ በተጨማሪ አንዳንዶች ደግሞ ውሃውን ያስክሬኑን የጀናዛውን ውሃ ማለት ነው እንደ በረካ እንዳለው ለተበሩክ ፈልገው ቤታቸው ይወሰዱ አሉ ይሄንን ታሪኩን ኦልሞስት ኢብኑ ከሲር ጽፎታል የሱ ደረሳ ጽፎታል ኢብኑ ከሲር የሚባል ደረሳ አለው የሱ ጽፎታል ሌሎችም ሰዎች ዘግበውታል ጽፈውታል ይሄንን ታሪክ ማለት ነው የተደባበሰ ታሪክ አይደለም ይሄንን አንድም ቀን ሲጠቅሱ ሰምታችሁ አጣቁ ተበሩክ ሽርክ እንደሆነ አንድ ሰው ከአላህ ባሪያዎች ከአላህ ወልያቶች በረካን መፈለጉ ሽርክ እንደሆነ ይናገራሉ ወደ ኢብኑ ተይሚያ ሲመጣ ግን ይሄንን በፍጹም አይጠቅሱ ሼኻቸውን ሽርክ ላይ ነው ማለት አይደፍሩ ወይንም ደግሞ እሱን ከነሱ ከሚሰጡት ሁክም ያወጡታል ምንም ችግር እንደሌለው ኢብኑ ተይሚያ ላይ ሲደርስ ማለት ነው እዚህ ጋር እንታሰምሩበት እንፈልገው እነዚህ ሰዎች መርጦ አልቃሽ ናቸው የሚቆረቆሩት ለዲኑ አይደለም ለሸሪዓው አይደለም ለዲን ለሸሪዓ የሚቆረቆሩ ቢሆን ኖሮ ኢብኑ ተይሚያ ደረሶቹ ያደረጉትን ድርጊት ወይንም ተግባር እስከዛሬ ድረስ በተቃወሙት ነበር አንድም ቀን ግን ተፍሸው ያውቁ አንድም ቀን አንስተው ያውቁ ሁሌም የሱን መጥፎ አቂዳዎቹን ነው እንጂ የሚያነሱት እንደዚህ አይነት ተግባሮችን በፍጹም አንስተው ያውቁ ማንንም ኢትዮጵያ ውስጥ ነው ሰምቼ አላውቅም ኢቭን ከኢትዮጵያ ውጭ አንድም የሱ ተማሪዎች የሱን አመለካከት የሚደግፉ ሰዎች ሲያወሩት ሰምቼ አላውቅም ምን ልላችሁ ነው እዚህ ጋር እነዚህ ሰዎች የሚፈልጉት ሸሪዓን ማስተማር አይደለም ቁርአንን እየሰበሩ ነው ሸሪዓን የሚያስተምሩት ታሪክ እየደበቁ ነው ሸሪዓን የሚያስተምሩት መርጠው እያለቀሱ ነው ሸሪዓን የሚያስተምሩት በፍጹም ሁለተኛ ደግሞ እናንተ እዚህ ነጥብ ላይ አንድ ነገር እንድታውቁ ፈልጋለሁ ሰዎች
ረሱላችን አለይሂ ሰላቱ ወሰለም ለምሳሌ በሐያትም እያሉ ካለፉም በኋላ ሱሐቦቻቸው ተበሩክ አድርገዋል፣ በሳቸው በረካን ፈልገዋል። ጸጉራቸውን ሲላጩ ሱሐቦች ተከፋፍለውታል፣ ጸጉራቸውን ማለት ነው። እና ኻሊድ ኢብኑ ወሊድ ቀለንሷቸው ላይ ጥምጣማቸው ላይ አርገው እያንዳንዱ ጂሃድ ሲገቡ የረሱላችንን አለይሂ ሰላቱ ወሰለም ጸጉር ጥምጣማቸው ላይ ያሰሩትን ጥምጣም አርገው ነበር የሚገቡት። እንደውም አንዴ ጠፍቶ ጠላት ፊት ለፊት ቀርቦ ሱሐባዎችን ፈልጉ ብለው ሁላ ያስፈልጉ ነበር። ከዚያም በኋላ በጣም ብዙ ሐዲሶችን መጥቀስ ይቻላል። በጣም ብዙ ነገሮችን ረሱላችን አለይሂ ሰላቱ ወሰለም በቅሪቶቻቸው ሱሐቦች በረካን ይፈልጉ ነበር፣ ተበሩክ ያደርጉ ነበር። ሐታ ካለፉም በኋላ እንግዲህ ካለፉ በኋላ ሰውየው ይሞታል እንጂ ስራው አይሞትም። አላህ እኮ ሰውየው መልኩ ስላማረ አፉ ጥሩ ሽታ ስለሸተተ ሰውነቱ በጣም ጠንካራና ቆንጆ ስለሆነ አይደለም ከአላህ ዘንድ ቅርብ የሚሆነው፣ ከአላህ ዘንድ ትልቅ ደረጃ ነው የሚያገኘው። እንዴ ሰውየው በሰራው መልካም ስራ ነው። ሰውየው ይሞታል እንጂ መልካም ስራው አይሞትም። አያችሁ እንጂ በዝነጣ አይደለም፣ በጥሩ ጠረን አይደለም፣ በቆንጆነት አይደለም። እንዴ ሰውየው ሞተ፣ አፉ ሸተተ፣ ሬሳ ሆነ። እኛ እኮ ስራዎቻቸው ነው ከአላህ ዘንድ ትልቅ ደረጃን እንዲያገኙ ያረጓቸው። መልካቸው እነ ዑመር፣ እነ አቡበክር፣ እነ ዑስማን፣ እነ አሊ ቆንጆ ስለሆኑ እኮ አይደለም፣ ስራቸው ስላማረ እኮ ነው። ስለዚህ ወደ ሙፍቲ ስንመጣ ሰዎቹ እንደዛ ሲዳስሱ የነበረው ሙፍቲን እያመለኩ አይደለም፣ ሐቂቀተን ለሙፍቲ እየሰገዱ አይደለም። እሳቸው ያረፉበት ቦታ በረካ አለው፣ ምክንያቱም የአላህ ባሪያ ናቸው፣ ትልቅ ሰው ናቸው ብለው ነው ያን ሲዳስሱ የነበረው። በረካ አለው፣ አላህ በረካን ያደርግበታል ብለው ሱሐቦች ሐታ ከረሱላችን አለይሂ ሰላቱ ወሰለም ውጪ ያሉ ሱሐባዎችም አንዱ ሱሐባ ከሌላው ሱሐባ በረካን ይፈልግ ነበር። ከዚያም በኋላ ያሉ ታቢዒኖች አትባኡ ታቢዒን እነ ኢማሙ ሻፊዒ ከኢማሙ አቡ ሐኒፋ በረካን ይፈልጉ ነበር። ሐታ ቀብራቸው ሄደው ዱዓ አድርገው እሳቸው ቀብር ሄጄ ዱዓ አድርጌ ያላገኘሁት የለም ብለው እስኪናገሩ ድረስ። አያችሁ እዚህ ጋር በደንብ ልብ በሉ። ሐዲስም አለ በዚህ ጉዳይ ላይ ሙስሊም የዘገቡት ሐዲስ አለ። አላህ መልካችሁን አያይም፣ ገንዘባችሁን አያይም፣ ቁንጅናችሁን አያይም እነሱ እንዳሉት። ይልቁንስ አላህ የሚያየው ምንድነው? ቀልቦቻችሁን፣ ልቦቻችሁንና ስራዎቻችሁን ነው። መልካም ስራ ደግሞ ሰውየው ቢሞትም ክብሩ ከአላህ ዘንድ ያለው ደረጃ አይቀንስም። አያችሁ ስለዚህ ኮምፕሊትሊ ህዝብ ፊት የሚናገሩት ነገር ከጀርባ ሌላ አጀንዳ ያለው የሚመስል ሙስሊሞችን ብዥታ ውስጥ የሚከት የትላልቅ መሻይኾችን ክብር የሚነካ ንግግር ነው። እና አይ ዶንት ኖ ሙስሊሙ እንደ ሙስሊም አንድ የህግ ተቋም ያስፈልገዋል፣ ብዙ የህግ ባለሙያዎችን የያዘ ተቋም። ልክ እንደዚህ የመሻይኾቻችንን ክብር የሚነካ ንግግር የሆነ ሰው ሲናገር በቀጥታ ወደ ህግ የሚወስድ ተቋም ያስፈልገዋል። ይሄ የኔ አመለካከት ነው። ኤኒዌይስ ግን በእነዚህ ድንበር በዘለሉ ሁለት ንግግሮች ዙሪያ ይሄን ለማለት ፈልጌ ነው። ቪዲዮን ሼር አድርጉት፣ ብዙ ሰዎች እንዲያዩት ፈልጋለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። የዛሬው ቪዲዮ ይህን ይመስላል።